አንተ ሞኝ ይላል ከጉንዳን ተማር ይላል መጽሐፍ። ከምን ተማር ይላል? ከገብረ ጉንዳን ተማር አለ። ከገብረ ጉንዳን ተማር። አንደኛ ጉንዳን እንዲያው ብልሃቷ አንደኛ ሳሰራ አታወራም። ጉንዳን የምትፎክር ሰርታ ነው። ሁለተኛ ደግሞ የክረምት ምግቧን መቼ ታከማቻለች? በጋ። እና ቅዱስ ዮሐንስ አፈወርቅ አንተ ሰነፍ፣ አንተ ኃጢአተኛ ዮሐንስ አፈወርቅ ለምን ትሰድበኛለህ? ለምን ትገስጸኛለህ? ትለኝ እንደሆነ እግዚአብሔር እንኳን እኔን ጉንዳንን መምህር አድርጎ ሾሞብሃል ይላል። ምንን መምህር አድርጎብሃል አለ? ጉንዳንን። ከጉንዳን ተማር ብሎ መጽሐፍ ቅዱስ ላይ ስለጻፈ ለአንተ እንኳን እኔ ጉንዳንም ታስተምርሃለች ብሎ ቅዱስ ዮሐንስ አፈወርቅ ይናገራል። ጉንዳንን አንደኛ ብልሃትን፣ ሁለተኛ ደግሞ ሰርታ ነው የምትናገር ያልኳችሁ። ያው ባለፈው ተነጋገርነው። ጉንዳን እግር ላይ ሳለ አይበላም። የት ላይ ነው የሚበላው? ጭንቅላት ላይ ሲወጣ ነው። ከተንቀሳቀስክ ግን እግር ላይም ቢሆን አይለቅም። ዝም ብላችሁ ቆማችሁ ግን ጉንዳን የሚባላ ግንባር ላይ ሲደርስ ነው። ልቡ አይደንቃችሁም? አንስቶ ሊወስድ እኮ ነው። ከግንባር ላይ ሲደርስ የሚበላ ይዞ ሊሄድ ነው ማለት ነው። ስለዚህ ሰው ቁም ነገሩን መናገር ያለበት ሰርቶ ሲጨርስ ነው። ሰርቶ ሳይሰራ አይለፈልፍም። በነገራችሁ ላይ ሰይጣን የሰዎችን እቅድ የሚያበላሸው በምን እንደሆነ ታውቃላችሁ? በወሬ ነው። ሰይጣን የሰውን የልቡን የማወቅ ስልጣን አልተሰጠውም። በዚህ እርግጠኛ ሁኑ። ሰይጣን በመጽሐፍ እንደተቀመጠው የሰውን ልብ የማወቅ ስልጣን አልተፈቀደለትም። እንግዲህ የሰዎችን እቅድ የሚያበላሸው በምንድን ነው ካላችሁ? በወሬ ነው። አሁን ነገ ለምሳሌ አስቀድሳለሁ ካላችሁ ነው ይልና ካወራችሁ ምን ያደርጋል መስላችሁ? ሌሊት የሚያደርገውን ራሱ ያውቃል። እኔ በተክሊል ለማገባ ካለ አንድ ሰው ነው እንዴ ብሎ እንዴት ያደርጋል? እኔ በቃ እንግዲህ እስከ ዛሬ 10 ዓመት ጎንደር ከምትባል ሀገር አለቅም፣ እዚሽ ነው የምማር ወይም እዚሽ ነው የምጸድቅ፣ እዚሽ ነው የምቆርብ አለ ነው። ጎረቤት ያስነሳና ደግሞ ያሽረውበታል ማለት ነው። ነገረኛ ጎረቤት ያስነሳበታል ማለት ነው። ስለዚህ ሰይጣን የሚፈትነው በወሬ ነው። እና የወደፊት እቅዳችሁንም አትለፍልፉ። እንዲህ ነው ብለህ የሰው ልብ አትመርምር። ሰው ለምን እንዳጠፋ አታውቅምና ባጠፋበት ጥፋቱ አትፍረድበት። ተሳስቶ ይሁን አቅቶት ይሁን ምን ሆኖ ይሁን ራሱ ባለቤቱና እግዚአብሔር ብቻ ይተዋወቃሉ። አትፍረዱ። በጣም ከባዱ ኃጢአት የመፍረድ ኃጢአት ነው። ሰውን ይመፍረድ። አንተ እንደው አታፍርም? በስመ አብ ወወልድ ወመንፈስ ቅዱስ እንዲሁ አንተ እንዲህ ታደርጋለህ አይባልም። ሰይጣን ያንን የፈረድንበትን ኃጢአት እኛ ላይ ነው የሚያሰፍረው። አይን ቢያይ እንደማይሞላው እስቲ አይን ይሞላል? አይን የሚሞላ ቢሆን እኮ ገና በ5 ዓመታችን እውር ነበርን ማለት ነው። አይን አይሞላም። አይን እንደማይሞላው የዚህ ዓለም ፍላጎት እንደ አይን ነው። መቃብር ቢቀበል እንደማይሞላው፣ ገሃነም ቢውጥ በቃኝ እንደማይለው ተመልከቱ። ገሃነምና መቃብር እንደማይጠግሙት፣ አለቅት ቢበላ በዚህ ዓለም ትልቁ ሆዳም እንስሳ ምንድን ነው? ትል ነው። በጣም ነው የሚደንቀው ማለት ነው። ከጅብ ይልቅ በጣም ትልቁ ሆዳም ትል ነው። ለምን ብትሉኝ አሁን ጅብም አንድ አህያ ከበላ እዚያ በኋላ ብዙም አያስቸግርም። ትል ግን በጣም የሚደንቀኝ ነው። መጠኗ በጣም ትንሽ ነው። 24 ሰዓት ነው። ሳምንት ሲበላ የሰው ቁስል አይጠግብም። ሳምንት የሚበላ እና ለዚህ ነው ጌታ በገሃነም ላይ ትሉ የማያንቀላፋ ነው ያለው። ምንድን ነው ያለው ቅዱስ ዮሐንስ አፈወርቅ? ትል የማይጠግብ ነው። ለምን ጅብ አላለውም? ሰይጣንን ለማን አንበሳ አላለውም? እና አንበሳማ ይጠግባል። ግን ሰይጣን ሰውን ቢያስት ስለማይጠግብና የሲኦል መከራ ማብቂያ ስለሌለው በማይጠግበው በትል መሰለው ብሎ ይተረጉሟል። ትሉ የማያንቀላፋ ነው የተባለበት ምክንያት ትል እንደማይጠግም ገሃነምና ሲኦል ሰይጣን አለቅት ሆነው አይጠግሙም። በቃኝ የማይል ሰው ይህን አርጌ እያለ በቅድ ብዛት ጽድቅ የማይሰራ ሰው እሱ ገሃነም ነው። በቃኝ ብሎ በጊዜ ራስን ለይቶ መኖር ይገባል። እና በቃኝ እንድንልም አምላከ ቅዱሳን ይርዳል።